የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አራት ስጦታዎች። የሀበሻ እስልምና ብዙ ሊቃውንቶች አፍርቷል፣ ለወግ ለማዕረግ አብቅቷል። ከነዚህ ከዋክብቶች መካከል ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ተጠቃሽ ናቸው። ሙፍቲ በገጠራማው የሐሪማዎች አስተምህሮተ እስልምናን ለማወቅ ብዙ ውጣ ውረዶች አሳልፈዋል። ለዘመናት የአዲስ አበባ ኮከብ ሆነው አብርተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአሽዓሪያ የተውሂድ መስመር ላይ የነበሩ ሲሆን በተለያየ ጊዜያት የሰጧቸው ፈትዋዎች ለአላህ ቦታን የሚሰጥ ሰው ሙስሊም አይደለም ሲሉ አስረግጠው ተናግረዋል። ሙፍቲ በፈትዋቸው ያለ ሰውየው ካለ በማለት ተናጋሪው ሰው ሙስሊም አለመሆኑን ገልጸዋል። የሰጧቸውን ፈትዋዎች ሲንመልከት የመጀመሪያው ቪዲዮ 2007 ላይ በኢባዱር ረህማን ሬዲዮ አርረህማኑ አለል አርሽ እስተዋ ስለሚለው የቁርአን አንቀጽ ተጠይቀው አላህ ከቦታ የጠራ መሆኑን ካብራሩ በኋላ አላህ አርሽ ላይ ተቀምጧል ያለ ሰው ከዲነል ኢስላም ይወጣል በማለት እንዲህ መልሰዋል። አለል አርሽ እስተዋ እኮ ሹመት ነው። ከፊሎቹ ዑለማዎች አናቅም እሱ ይወቅ ብለው እሱ ብለዋል፣ አይታወቅም ብለዋል። ከፊሎቹ የሹመት የሆነ ሲዋ ነው፣ ሊፈጥረው ሊያጠፋው አላህ ስልጣን አለው በአርሽ ላይ ማለት ነው። አላህ አርሽ ላይ ተቀምጧል ማለት አይደለም። አላህ አርሽ ላይ ተቀምጧል ያለ እንደው ሰውየው ከዲነል ኢስላም ይወጣል፣ ይከፍራል። አላህ ቦታ የለውም። አላህ ከቦታ የጠራ ጌታ ነው። ኢነላህ ሙነዘሁን አኒል መካኒ ወዘማን። አለል አርሽ እስተዋ እኮ ሹመት ነው። ከፊሎቹ ዑለሞች አናውቅም እሱ ይወቅ ብለው አልፈውታል፣ አይታወቅም ብለዋል። ከፊሎቹ የሹመት የሆነ ኢስቲዋ ነው፣ ሊፈጥረው ሊያጠፋው አላህ ስልጣን አለው በአርሽ ላይ ማለት እንጂ አላህ አርሽ ላይ ተቀምጧል ማለት አይደለም። አላህ አርሽ ላይ ተቀምጧል ያለ እንዲሁ ሰውየው ከዲነል ኢስላም ይወጣል፣ ይከፍራል። አላህ ያለ ቦታ አላህ ቦታ የለውም። አላህ ከቦታ የጠራ ጌታ ነው፣ ከቦታም ከዘመናትም የጠራ ነው ብለው ባያችሁ ቪዲዮ ላይ ተናግረዋል ማለት ነው። ሁለተኛው ቪዲዮ በተመሳሳይ 2007 ላይ በኢባዱር ረህማን ሬዲዮ ስለ ሐዲሱ ኑዙል በተጠየቁበት ወቅት ሰለፎችና ኸለፎች ያንጸባረቁትን አቋም ካብራሩ በኋላ ለአላህ ቦታ የሰጠ ሰው ይከፍራል፣ ከዲነል ኢስላም ይወጣል ሲሉ እንደሚከተለው መልስ ሰጥተዋል። ሰማይ ድረስ ይወርዳል፣ ማን ነው በዚህ ሌሊት ተነስቶ ዱዓ የሚያደርግ ወንጀሉን የምምርለት ይላል የሚል ነገር ሰምቻለሁ። እውነት ነው ወይስ እንዴት ነው? የዚህንም ከነ ማብራሪያው ከነ ማስረጃው እንዲነግሩን በአላህ ስም እንጠይቃለን። ጀዛችሁን አላህ ይክፈላችሁ፣ ሀያታችሁን አላህ ያርዝመው። እንደምትመልሱልኝ እርግጠኛ ነኝ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ እንግዲህ ቁርአንና ሐዲስ ሁለት ከፍል ነው፣ በአጭር የሚታወቅ አይደለም። ሙተሻቢህና ሙህከማት የሚባል አለ። በአረባዊ ቋንቋ ትርጉሙ ማዕናው ግልጽ የሆነ ቁርአን አለ፣ ማዕናው ግልጽ ያልሆነ ቁርአን አለ። ሁለቱም አለ ቁርአን። ማዕናው ግልጽ የሆነው የምንከተለው የምንሰራበት እሱ ነው። ማዕናው ግልጽ ያልሆነው ዑለማዎች ተለያይተዋል። ሐዲሱም እንደዛው ነው። ሰለፎች የሚባሉ እነሱ እናምናለን እንጂ መፈሰር አይቻልም ብለዋል። በእነሱ መፈሰር አይቻልም። አሁን የሐዲስ ኢዛ በቂየ ሱሉሱ ለይል አኺር ነው፣ የሌሊቱ መጨረሻው 1/3 የቀረ ጊዜ ከ8 ሰዓት በኋላ የንዚሉ ረቡና ኢለ ሰማይ ዱንያ የሚል ሐዲስ አለ። ሰለፎች ሆኑ እንደው እኛ ይሄን ሐዲስ ማዕናውን አናውቅም፣ በሐዲሱ እነሱ እናምናለን እንጂ ከይፍየው ምን እንደሆነ አናውቅም ብለዋል።
ኸለፎች ሆኑ እንደው አስተያየት ሰጥተውበታል። በዛይሩ ቢፈሰር ለአላህ የማይገባ ነው። ለአላህ ቦታ ማረጋገጥ ያስዛል። አላህ ደግሞ ከቦታም ከጊዜያትም ከአባትም ከእናትም ከልጅም የጠራ ጌታ ነው። ስለዚህ የንዚሉ ረቡና ጌታችን ይወርዳል ማለት መለኩ ረቢና ማለት ነው። የአላህ መላኢካ ወይንም የረሕመት ደጃፉ ይከፈታል በዛ ወቅት ማለት ነው። በሰለፎ የተሆነ አይታወቅም ነው እንጂ ቦታ የሰጡት እንደሆነ ያከፍራል ሰውየው ከዲን እስላም ይወጣል። ሰላም አለይኩም። የሌሊቱ 1/3 የቀረ ጊዜ ከ8 ሰዓት በኋላ ኢዛ በቂየ ሱልሱ ሌይል አኺር የሚለውን ሐዲስ አለ። ሰለፎች እንደሆነ እኛ ይህንን ሐዲስ አናቀውም፣ ማዕናውን አናቀውም። በሐዲስነቱ እናምናለን እንጂ ከይፍያውን ምን እንደሆነ አናውቅም ብለዋል። ኸለፎች የሆኑ እንደሆነ አስተያየት ሰጥተውበታል። በዛሂሩ ቢፈሰር ለአላህ የማይገባው ነው። በዛሂሩ ቢፈሰር ለአላህ የማይገባው ነው። ለአላህ ቦታ ማረጋገጥ ያስይዛል። አላህ ደግሞ ከቦታ ከጊዜያት ከአባት ከእናት ከልጅም ከፍጥረታት ሁሉ የጠራ ጌታ ነው። ስለዚህ የንዚሉ ረቡና ተባረከ ኢዛ በቂየ ሱሉሱ ሌይል አኺር ጌታችን ይወርዳል ማለት መለኩ ረቢና የአላህ መላኢካ ማለት ነው። ወይንም የረሕመት ደጃፉ ይከፈታል በዚያ ወቅት ማለት ነው። በሰለፎች ከሆነ አይታወቅም ነው እንጂ ቦታ የሰጡት እንደሆነ ያከፍራል። ሰውየው ከዲነል ኢስላም ይወጣል ብለው በዚህ በዒባዱር ረሕማን ሬዲዮ ላይ በግልጽ ነግረውልናል ማለት ነው። ሶስተኛው ቪዲዮ በቅርብ ዓመታት የተቀረጸ ቪዲዮ ላይ አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል ብለው ሲጠየቁ የሚል ጥያቄ ቀርቦላቸው ይከፍራል በማለት መልሰዋል። በመጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። አራተኛው ቪዲዮ አሱና ቲቪ ከ3 ዓመት በፊት አየር ላይ ባዋለው የኢስራ እና ሚዕራጅ ፕሮግራም ላይ ሙፍቲ ሐጂ ዑመር ኢድሪስ ነቢያችን አለይሂ ሰላቱ ወሰላም አላህን ያዩት ያለ ቦታና ያለ እንዴታ መሆኑን ካብራሩ በኋላ አላህ አርሽ ላይ ነው ያለ ሰው ከዲነል ኢስላም ይወጣል በማለት እንዲህ ሲሉ አስተምረውልናል። ለይሰ ከሚስሊሂ ሸይእ ማለት አላህን የሚመስል አንድ ነገር የለም፣ ተመውጁዳቱ ተመኽሉቃቱ አንድም የሚመስለው የለም ሲል እኮ ቦታም አይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታዲያ ሰውየው ከዲነል ኢስላም ይወጣል። ለይሰ ከሚስሊሂ ሸይእ አላህን የሚመስል አንድም ነገር የለም፣ ከመውጁዳቱ ከመኽሉቃቱ አንድም የሚመስለው የለም ሲል እኮ ቦታም አይፈልግም ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ካለ ሰውየው ከዲነል ኢስላም ይወጣል ብለው ለዘመናት የሚቆይ ስጦታቸውን በእነዚህ 4 ቪዲዮ ላይ በተለያዩ ወቅቶች አሳርፈውልናል። እንደ አጠቃላይ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ይከፍራል ያሉት ተናጋሪውን እንጂ ንግግሩን አይደለም። በእርግጥ ስራውን እንጂ ሰውየውን ካፊር አንለውም የሚለው አስተምህሮት የተንሰራፈው ከእሳቸው ህልፈት በኋላ ነው። ሀበሻ ላይ ገና 6 ወር የሆነው አቂዳ እንደማለት ነው። የሀገራችን ዑለማዎች ለአላህ ቦታ የሰጠን ሰው ሙስሊም አይደለም ሲሉ ደምድመውልናል። በሀበሻ ዑለማዎች ስም ተጠልሎ የሚደረግ የትኛውም እንቅስቃሴ አንፈቅድም። እናንተም ተመልካቾቻችን ይህንን ቪዲዮ ለሁሉም በማዳረስና ራሳችሁም ላይክ፣ ሼር እንዲሁም ኮሜንት ላይ 3-4 በመጻፍ ለሙፍቲ ያለንን ክብር
እንዲሁም ውዴታችንን በመጻፍ ለሱፍያው የሚጠቅመውን አስተያየትና ለወደፊት ይጠቅማል ብላችሁ የምታስቡትን ደግሞ ኮሜንት ላይ በመጻፍ ተባበሩን እንላለን። ኮሜንቱን በትክክል እናነበዋለን፣ እንመልስበታለን ማለት ነው። እንዲሁም በተለያዩ የቴሌግራም፣ የዋትስአፕ፣ የፌስቡክ፣ የኢሞ ግሩፖች ላይ ሼር በማድረግ እንተባበረው። በሙፍቲ ስም የሚደረጉ ስሁት የሆኑ እንቅስቃሴዎችን እግር በእግር መከታተል ያስፈልገናል። ሙፍቲ ከዋሃብያዎች በተጨማሪ ሱፍያንን ሲሉ በነበሩ ጥቂቶች ሲደርስባቸው የነበረውን ጫና በደንብ እናውቃለን። በተለይ ባለፈው የመጅሊስ ምርጫ ወቅት የተደረጉ እንቅስቃሴዎችን ለእናንተ ማስረዳት አይጠበቅብኝም። የወሎ ዑለማዎች በወቅቱ ሙፍቲን በዘየሩበት ወቅት ሙፍቲ የተናገሯቸው ዘመን ተሻጋሪ ንግግሮች ካስፈለጉ ይፋ ልናደርጋቸው እንችላለን። ያን ጊዜ እናንተም እርቃናችሁን ትቀራላችሁ ማለት ነው። እኔ ቢላል ነበርኩኝ በቢላል አሻሪ የዩቲዩብ ቻናል። ሁላችሁም ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ ለሁሉም አዳርሱልኝ። አሰላሙ አለይኩም።